በዚህ ፎቶ ላይ ማለት ነው እኔ በጣም ብዙ ኮሜንቶችን አይቻለሁ። ሄርሜላና አብርሽ በፖስቱት ፎቶ ላይ ማለት ነው ምን እየደገፋችሁ ነው ያላችሁት እንዴ? ይሄንን ነገር እንደመቃወም ወይም እንደማንቋሸሽ ነገሮችን ትቶ ወደ ሚስቱና ወደ ልጁ መሄድ እንዳለበት ከማመላከት ይልቅ ጭራሽ ሄርሜላ እንዳትጎዳት፣ ሄርሜላ እንደዚህ እንዳትላት። ሩታ የምትጎዳ ሴት አይደለችም በነገራችን ላይ። ምክንያቱም እንደምታዩት ላይፏን ቀለል አድርጋ እየኖረች ያለች ሴት ነች። እንደ ማንኛውም ሴት ሚዲያ ላይ ወጣ እያለቀሰች ያለች ልጅ አይደለችም። ግን ኮሜንተሮች ለምንድን ነው እንደዚህ እያላችሁ ልጁን እያበረታታችሁ ያላችሁት? ይሄን የማይረባ ልጅ ለምንድን ነው ትናንትና ማንነቱን ያቀናችለትን ሴት ትናንትና አብራው ከጎኑ የነበረችን ሴት ትቶ አሁን ዛሬ አዲስ ካገኛት ሴት ጋር አሸሸ ገዳሚ? ከሩታ ጋር ግን በስነ ስርዓት ፍቻቸውን አጠናቀዋል። ይሄንን ታውቃላችሁ። ይሄ እኮ በጣም የሚደብርና የሚያስጠላ ነገር ነው። በቃ የሆነ ያፈነገጠ ነገር ነው። ለህሊና ራሱ የሚከብድ እንደዚህ ተቃቅፎ መላላስ፣ መሳሳም። የልጁ እናትስ ልጁስ ይሄንን ነገር ማሰብ አለባችሁ ኮሜንተሮች። ለምንድን ነው መደገፍ የሌለበትን ሀሳብ የምትደግፉት? ገደል ግቡና ማለት ነው። ደግሞ መታችሁ ስደቡኛሉ። የሩታ ደጋፊ ያልሆናችሁ ሰዎች ቤቴ ውስጥ እንዳትገኙ ሲጀመር ማለት ነው። ሲጀመር እንዴ ልጅቷ እንዳሰብራት ልጅቷን እንደዚህ እንዳተዳደርጋት ሲሪየስሊ እውነታችሁ ነው? ሌላስ የላችሁም ወይ? ምንድን ነው እያበረታታችሁ ያላችሁት?